Hi guys, እንዴት ናችሁ? ደህና ናችሁ ወይ? ጠፍቻለሁ። I'm sorry ግን ዛሬ አንድ ርዕስ ላይ እንድናወራበት ስለፈለኩኝ ነው which is time management ወይም ደግሞ የጊዜ አጠቃቀም ላይ በተለይ ጠዋት ወጥታችሁ ማታ የምትገቡ ሰዎች ስራ ውላችሁ የምትገቡ ሰዎች ማታ የምትማሩ ሰዎች እቤት ደግሞ መጣችሁ ደግሞ የቤት ውስጥ ስራ ደግሞ የምታከናውኑ ሰዎች ከዛ ደግሞ ሶሻል ላይፍ ማህበራዊ ኑሮዎቻችሁ ላይ ደግሞ ኢንጌጅ የምታደርጉ ሰዎች ከዛ ደግሞ at the same time ደግሞ ከቤተ ክርስቲያን ማትቀሩ መንፈሳዊ ፕሮግራማችሁን ደግሞ የምታደርጉ ሰዎች እንዴት ነው እየኖራችሁ ያላችሁት? ታይማችሁን በጊዜ እየበቃችሁ ነው ወይ? ማለት ያለን ሰዓት በእርግጥ 24 ሰዓት ነው። ሁሉም ሰው እኩል ሰዓት አለው። ግን እንዴት ነው አሎኬት የምታደርጉት? እሱ ላይ ሁልጊዜ ጥያቄ የሚሆንብኝ ነገር ለእኔ አሁን ብዙ በጣም ይሄ ፕሮግራምድ ሆኜ ፐርፌክት የሆነ አይደለሁኝም። ፐርፌክት ሰው አይደለሁም። ግን ቤቴ ውስጥ የለጠፍኩት ፕሮግራም አለ ለሳምንት የማወጣው obviously ከዛ ውስጥ ስራ አይጠፋም፣ ትምህርት አይጠፋም፣ ኦር ምጽፋቸው የሆነ ነገሮችን ማረጋቸው ነገሮች አይጠፉም። ግን እነሱ ገብተው እንደዛም ሆኖ ቤት ውስጥ ያለው ስራ ደግሞ የሚጠብቀው እኔን ነው። ለምሳሌ ይሄ ዕቃ ማጠብ ምንድነው ይሄ ምግብ ማብሰል፣ ቤት ማጽዳት፣ የታጠበ ልብስ ማጠብ ብቻ በጣም ብዙ ነገሮች አሉ። ማለት አንዳንድ ጊዜ ትንሽ ነው በቃ ልብስ ማጠብ አይደል ምናምን ፋይን ምናምን የምንለው ነገር እንኳን አይደለም። የሆነ በቃ ጊዜያችሁን ብልት የሚያደርግ አይነት ነገር ማለት ነው። ዊክሊ የምታዘጋጁት ለሳምንት የሚበቃችሁን ነገር የምታዘጋጁ ሰዎች ልትኖሩ ትችላላችሁ። ግን እንደዛም ሆኖ ናይዴስ በተለይ ምንም አይነት ታይማችን በስንስራት አሎኬት ለማድረግ አንዳንድ ሰዎች እየተቸገርን እንዳለ እናወራለን። እዚህም ስራ ቦታዬም ላይ ቁጭ ብለን ስናወራ ጊዜው እንዴት ነው የሚሮጠው? እንደዚህ ሰርቼ ምንም አልበቃኝም፣ ምንም እኮ ሳላርፍ ነው ሰኞ ደግሞ ለስራ የምመጣው እንባባላለን። እና እንዴት ነው ሁላችሁ ውስጥ ጋር እየሆናችሁ ያላችሁ? ታይማችሁን እንዴት ነው አሎኬት የምታደርጉት? እንዴት ነው ታይም ማኔጅመንታችሁ? ለዊክሊ ስኬጁል ታወጣላችሁ ወይ? ብቻ እንዴት ነው የምታደርጉት? እና let's discuss about this. Thank you. Welcome. Bye.